السلام عليكم ورحمة الله وبركاته الحمد لله والصلاة والسلام على رسول الله ያው እንደምናውቀው የነገራቶች ጥራት ውበት የሚለካው በመጨረሻቸው ነውና ነብዩም ሰለላሁ ዐለይሂ ወሰለም ኢነማ الأعمال بالخواتم ብለው ነግረውና እንግዲህ ያው እንደምታውቁት ብዙ ዑለማዎች ከረመዳን የመጨረሻ 10 ቀናቶች የበለጡ ናቸው በማለት የሚናገሩላቸው እነዚህ የዙል ሒጃ የመጀመሪያ 10 ቀናቶች ሊገባደዱ ትንሽ ቀናቶች ብቻ ነው የቀሩ። በእነዚህም ቀናቶች አላህ Subhanahu Wa Ta'ala ብዙ ባሪያዎችን የሚምርበት የዓረፋ ቀን የውመ ነህር የሚገኝ ነው። እንግዲህ እስካሁን የሰራም ሰው ይኖራል፣ ያልሰራም ሰው ይኖራል። ነገር ግን መጨረሻው ነውና ዋናው ሁላችንም ካሁን በኋላ ያለውን እንድናስተካክል ለማስታወስ እወዳለሁ። ከዚህ ጋርም አያይዤ የፉደይል ኢብኑ ዒያድ ከአንድ ሰው ጋር ያነሳውን ውይይት ላስታውሳችሁ እወዳለሁ። ፉደይልም ሰውየውን እድሜህ ስንት ነው ብሎ ሲጠይቀው ወደ 60 ብሎ ይነግረዋል። ግዳማ አንተ ሊያልቅ ወደ ተቃረበ መንገድ ላይ ያለ ሲለው ሰውየው ምን ይላል? ኢና ሊላሂ ወኢና ኢለይሂ ራጂዑን ሲል ትርጉሙ ምን እንደሆነ ለመሆኑ ታውቃለህ አለው። እሱም ያውኛ ያላህነን ወደሱም እንመለሳለን ሲለው ግዳማ ያላህ ከሆንክ ታዛዥ ነህ ይለዋል። ወደሱም የምትመለስ ከሆነ ለታዘዝከውን ነገር ሰርተሃል ወይም አልሰራህም ተብለ ትጠየቃለህና ለዛ ጥሩ ስራ አዘጋጅ ሲለው እና ምን ይሻለኛል በማለት ሰውየው ይጠይቀዋል ማለት ነው። አይ መልሱ እኮ ቀላል ነው አለው። መልሱ ቀላል ነው ምንድነው ሲለው ካሁን በኋላ ያለውን አሳምር። አላህ Subhanahu Wa Ta'ala ያለፈውን ይምርሃል፣ የወደፊቱም ያማረ ይሆናል። ካሁን በኋላ ያለው ግን ከተበላሸ የባለፈውም ይበላሻል፣ የወደፊቱም የተበላሸ ይሆናል እና እዚህም የምንወስደው ቁም ነገር እስካሁን ድረስ ያለፈው አልፏል። ካሁን በኋላ ያለው ካሳመርነ ኢንሻአላህ አላህ Subhanahu Wa Ta'ala ያለፈውንም ይምርናል፣ የወደፊቱንም ይቀበልናል። እንግዲህ መጨረሻችን ከሚያምሩ ሰዎች አላህ ያርገን። ወሰለላሁ ወሰለም ዐላ ነብይና ሙሐመድ